እሺ ሰላም ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት ይዤላችሁ የቀረብኩ ቪዲዮ ከኘ ጀምረን ሙሉ ፊደላቶችን በቅደም ተከተል የምናየው ይሆናል። እነዚህን ፊደላቶችን ቅርጻቸውንና ድምጻቸውን በአንድ ላይ አዋህደን የምንይዝበትን መንገድ ባሪፉና ቀላልና ግልጽ በሆነ መንገድ በዚህ ቪዲዮ አሳያችኋለሁ። እናንተ ቪዲዮውን ደጋግማችሁ በማየት እንዲሁም ደግሞ እስከ መጨረሻው በማየት በዚህ ቪዲዮ አትራፊ የምትሆኑበት ወይም ተጠቃሚ የምትሆኑበት ይሆናል። ስለዚህ እናንተ ደግሞ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና መማር ያልቻሉ ዜጎቻችን መማር እንዲችሉ በያሉበት ሆነው በማንኛውም ቦታ ሆነው በማንኛውም ሰዓት ማንኛውንም የትምህርት አይነት መማር እንዲችሉ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ አይለየን። ከዚህ በመቀጠል በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ዛሬ ይጀላችሁ ወደ ቀረው ቪዲዮ ሳመራ ከኛ ጀምሬ ሌሎች ሙሉ ፊደላቶችን በቅደም ተከተል አቀርብላችኋለሁ። አብራችሁ ይቆዩ። እሺ ኘ ኞ ኜ ኛ ኜ ኜ ኞ። እንግዲህ እነዚህን ፊደላቶቹን ከመጀመሪያው ጀምሬ ወደ መጨረሻ ወይም ከኘ ጀምሬ ወደ ኞ በቅደም ተከተል በድምጽም ሆነ ከዚህ ጋር በቪዲዮ ላይ ደግሞ በቅርጽ እንደምታዩት አስቀምጫለሁ። አሁን ደግሞ ቅርጻቸውን በደንብ ለመያዝ ያክል ከኞ ጀምርና ወደ ኘ ወይም ደግሞ ከቀኝ ወደ ግራ እመለሳለሁ ማለት ነው። እሺ ኞ ኚ ኘ ኛ ኚ ኞ ኘ። እንግዲህ ተመልካቾች ከዚህ ጋር ስታዩቸው የመጀመሪያዎቹን ቅርጻቸውንና ድምጻቸውን በአንድ አዋሃዳችሁ ከያዛችሁ በኋላ ሁለተኛ ላይ አንደኛ በቅርጻቸው ምን አይነት ቅርጽ አላቸው፣ ሁለተኛ ላይ ሲቀጥል ደግሞ ሁለተኛ ደግሞ የምትይዙት ነገር ሁለተኛ ላይ ምን አይነት ድምጽ እናስወጣለን ወደ መጨረሻ የሚለውን ወይም ደግሞ ድምጽ የሆኑልን ወይም አናባቢ የምንላቸው ማለት ነው። እነሱ ምን አይነት ድምጽ እናወጣለን ሁለተኛ ላይ፣ ሶስተኛ ላይስ ምን አይነት እናወጣለን የሚለውን በዚሁ መልኩ ሸምድዳችሁ ከያዛችሁ በኋላ ሌላ የሚያስቸግራችሁ ነገር የለም። ምሳሌ አሁን እኛ የምትባለዋን ፊደል ከያዛችኋት ቅርጿንም ድምጿንም የመጀመሪያዋን ከያዛችኋት ሁለተኛ ላይ እዚህ ጋር ቅጥያ መጨመር፣ ሶስተኛ ከታች እግሯ ላይ ሸፈፍ ማድረግ፣ አራተኛ ላይ ያው እንደምታዩት አራተኛ ላይ ባለ አንድ እግር ፊደላቶች ከነና ከኘ ውጪ ሌሎች ወደ ግራ እግራቸው ይዞራል። ሌላ ግን ባለ ሁለት እግር፣ ባለ ሶስት እግርና እግር አልባ የምንላቸው የአማርኛ ፊደላቶች ደግሞ በግራ በኩል እግራቸው አጭር፣ በቀኝ በኩል እግራቸው ረጅም የሆነ ቅርጽ ይዘዋል ማለት ነው። ለምሳሌ አንኔ አን ስናይ ያው እዚህ ጋር አራተኛ ላይ በግራ በኩል እግሩ አጭር ነው፣ በቀኝ በኩል ደግሞ እግሩ ረጅም ነው። ይህ ማለት አራተኛ ላይ የምንጠቀመው የቅርጽ ይዘት ነው። ቅርጹን እንዴት አድርገን መለየት እንደምንችል በአጭር መንገድ በዚሁ መንገድ ማየት እንችላለን ማለት ነው። እሺ አ ኦ ኤ አ ኤ እንግዲህ ከመጀመሪያ ወደ መጨረሻ ሄጃለሁ። አሁን ደግሞ ከመጨረሻ ወደ መጀመሪያ እመለሳለሁ ማለት ነው። ኦ ኤ ኤ አ ኢ ኡ አ። እሺ ቀጣይ ከ ከ ኩ ኪ ካ ኬ ክ
ኮ። እሺ አሁን ደግሞ ከመጨረሻ ወደ መጀመሪያ ወይም ከቀኝ ወደ ግራ መለሳለሁ ማለት ነው። እሺ ኮ ክ ኬ ካ ኪ ኩ ከ። በጣም ጥሩ። ኸ ሁ ሂ ሃ ሄ ህ ሆ። ከዛ ከመጨረሻ ወደ መጀመሪያ ደግሞ መለሳለሁ። ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጣይ ወ ወ ው ዊ ዋ ዌ ው ዎ። እሺ ከዛ ከመጨረሻ ወደ መጀመሪያ መለሳለሁ ማለት ነው። ወ ው ዌ ዋ ዊ ው ወ። እሺ ቀጣይ ዘ ዘ ዙ ዚ ዛ ዜ ዝ ዞ። ከዛ ወደ ግራ እመለሳለሁ። ዞ ዝ ዜ ዛ ዚ ዙ ዘ። እሺ ጥሩ። ቀጣይ ዠ ዠ ዡ ዢ ዣ ዤ ዥ ዦ። ከመጨረሻ ወደ መጀመሪያ ደግሞ ስመለስ ዦ ዥ ዤ ዣ ዢ ዡ ዠ። በጣም ጥሩ። ከዛ ደ ደ ዱ ዲ ዳ ዴ ድ ዶ። ከመጨረሻ ወደ መጀመሪያ ደግሞ ስመለስ
ዶ ድ ዴ ዳ ዲ ዱ ደ። እሺ ቀጣይ ጀ ጀ ጁ ጂ ጃ ጄ ጅ ጆ። ከዛ በመጨረሻ ወደ መጀመሪያ ደግሞ ስመለስ ጆ ጂ ጄ ጃ ጂ ጁ ጀ። እሺ ቀጣይ ገ ገ ጉ ጊ ጋ ጌ ግ ጎ። ከዛ ወደ ግራ ደግሞ መለሳለሁ ወይም ከመጨረሻ ወደ መጀመሪያ ማለት ነው። ጎ ጊ ጌ ጋ ጊ ጉ ገ። በጣም ጥሩ። ቀጣይ ጠ ጠ ጡ ጢ ጣ ጤ ጥ ጦ። ከዛ ወደ ግራ ደግሞ መለሳለሁ። ጦ ጥ ጤ ጣ ጢ ጡ ጠ። ቀጣይ ጨ ጨ ጩ ጪ ጫ ጬ ጭ ጮ። ከቀኝ ወደ ግራ ስመለስ ጮ ጭ ጬ ጫ ጪ ጩ ጨ። እሺ ቀጣይ ጰ ጰ ጱ ጲ ጳ ጴ ጵ ጶ። እሺ ወደ ግራ ስመለስ ጶ ጵ
ጴ ጳ ጲ ጶ ጳ። እሺ ቀጣይ ጸ ጸ ጹ ጺ ጻ ጼ ጽ ጾ። ወደ ግራ ስመለስ ጾ ጽ ጼ ጻ ጺ ጹ ጸ። እሺ ቀጣይ ፈ ፈ ፉ ፊ ፋ ፌ ፍ ፎ። ወደ ግራ ስመለስ ፎ ፍ ፌ ፋ ፊ ፉ ፈ። እሺ ቀጣይ ጸ ጸ ጹ ጺ ጻ ጼ ጽ ጾ። እሺ ወደ ግራ ስመለስ ጾ ጽ ጼ ጻ ጺ ጹ ጸ። እሺ ቀጣይ ፐ ፐ ፑ ፒ ፓ ፔ ፕ ፖ። ወደ ግራ ስመለስ ፖ ፕ ፔ ፓ ፒ ፑ ፐ። እሺ ቀጣይ አ አ ኡ ኢ አ ኤ እ ኦ። ወደ ግራ ስመለስ ኦ እ ኤ አ ኢ ኦ አ። እሺ የመጨረሻ ሃ ብዙሃኑ ሃ ትባላለች። ሃ ሁ ሂ ሃ
ወደ ግራ ስመለስ ሆ ህ ሄ ሃ ሂ ሁ ሃ። እንግዲህ ውድ ተመልካቾቼ በዚሁ መልኩ በደንብ እየደጋገማችሁ እያያችሁ ክትትል እያደረጋችሁ በዚህ ቪዲዮ ትማሩበታላችሁ ብዬ አስባለሁ። እናንተም ሌሎችንም ፊደላቶች ሙሉ የአማርኛ ፊደላቶች ሙሉ 34ቱንም ድምጻቸውን ከቅርጻቸው ጋር አዋህደን የምንይዝ ይሆናል። እንግዲህ በዛሬው ዕለት ይዤላችሁ የቀረቡን ቪዲዮ ከዚህ ላይ አጠናቅቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ